የወጋ ቢረሳ የተወጋ ይረሳ ይባላል። በእኛ ልማድ ተወግቶ የረሳው ክርስቶስ ነው። በምንም ምክንያት ይቅር የማይለው ኃጢአት አለ። እሱም ይቅር በለኛ ለማለት ነው። መስታወት የተሰራ ቤት ውስጥ የሚኖር ሰው ድንጋይ ይወራወርም ይባላል። የፈለገ ቢጣላ፣ ምክንያቱም እሱ አንዴ ቢፈነክት ነው፣ እሱ ግን ቤቱ ነው የሚፈርስ። እግዚአብሔር ለእኛ የሚያሳየው ይቅርታ እኛ ለራሳችን ከምናደርገው ይቅርታ በላይ ነው። ኔልሰን ማንዴላ በጣም ጥሩ የተናገሩት ቃል ምንድን ነው? ቂም መያዝ ማለት ጠላትን ለመጉዳት መርዝ መጠጣት። ጥፋት እኔም ማጠፋውን ሌላው ሰው ሲደግመው እናደዳል። ፍርድ ቤት እንኳን እኮ በነፃ ቢለቀቅ ፋይል ይደረጋል። እግዚአብሔር ግን ያለ ፋይል ነው ይቅር የሚለው። አሁን አንዳንድ ሰዎች በይቅርታ ኮንሰፕት በጣም ይስማማሉ። የሆነ ሰውን በተመለከተ ግን እግዚአብሔር ደግሞ እያለ ያለው እሱን ሰውዬ ለመኖር ስንዘጋጅ እንሞታለን። ሰሙነ ሕማማት ማለት የሕማማት የስቃዮች ሳምንት ማለት ነው። እንግዲህ በክርስትናው ዓለም በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ሳምንት ክርስቶስ የተቀበላቸውን የመጨረሻ ሳምንት መከራዎች የሚታሰብበት ነው። እርግጥ ነው 3 ዓመት ከ3 ወር ባስተማረበት ጊዜ ከሕፃንነቱ በተወለደበት ጊዜ ተሰዷል፣ ብዙ መከራ ተቀብሏል። ግን የመጨረሻው ወደ መስቀሉ ያደረገው ጉዞ የመጨረሻ ደረጃ ላይ የደረሰበት ሳምንት ነው። ይሄ ሳምንት ከሆሳዕና ዕለት ጀምሮ ወደ ኢየሩሳሌም በሕፃናት መዝሙር ታጅቦ ከገባበት ዕለት አንስቶ እስከ ዓርብ 9 ሰዓት በመስቀል ላይ ነፍሱን እስከሰጠበት ሰዓት ያለውን እያንዳንዱን መከራ ለማሰብ ለብቻ የተለየ ሳምንት ነው። ሰሙነ ሕማማት ወይም የክርስቶስ መከራ ራሱ ይቅርታ ነው። ለይቅርታ የተደረገ መከራ ነው። እንግዲህ ቅድም እንዳልኩሽ ሰሙነ ሕማማት የሚጀምረው ከእሁድ ከሆሳዕና ጀምሮ ነው። ሆሳዕና ሲጀምር ክርስቶስ በአህያ ላይ ሆኖ እየተዘመረለት ከመሄዱ በፊት ቆሞ ያለቀሰበት አንድ ቦታ አለ። ከመሻገሩ በፊት እንግዲህ ኢየሩሳሌም እና ደብረ ዘይት ተራራ ልክ እንደኔና እንዳንቺ ፊት ለፊት ነው ያሉት። በአሁኑ ሰዓት በአስፋልት ነው የሚለያዩት። አስፋልት ስትሻገሪ የኢየሩሳሌምን ተራራ ማውጣት ትጀምሪያለሽ። በዛ ተራራ ከመግባቱ በፊት ቆሞ ያለቀሰበት ቦታ አለ። ያለቀሰበት ቦታ እንደውም አሁን የእንባ ዘለላ ቅርጽ ያለው ቤተክርስቲያን ተሰርቶበታል። እዛ ቦታ ላይ ምንድነው ያለቀሰው? ለከተማይቱ ነው፣ ለኢየሩሳሌም። ኢየሩሳሌም ኢየሩሳሌም ሆይ ልጆችሽን ሰበስብ ዘንድ ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ ለሰበስባችሁ ወደድኩ፣ እናንተ ግን አልወደዳችሁም፣ የመጎብኘታችሁን ወራት ብታውቁ ጥሩ ነበር ብሎ ያለቀሰበት ቦታ። ይሄ ማለት ይቅርታ አድርገን አንዳንዴ ይቅርታ ያደረግንለት አካል ያንን ይቅርታ ላይቀበለው ይችላል እና ሞከርኩኝ ላቅፋችሁ ልቀበላችሁ ብዙ ጥሪ ያለው ግን አልሰማችሁም ብሎ በማልቀስ ይቅርታ ያደረግንላቸው ሰዎች ያንን ይቅርታ ዲዘርቭ ባያረጉ ባይገባቸውም ወይም ደግሞ ከፈሪነት ከተለማማጭነት ከሌላ ነገር ቢያዩትም እንኳን እስከ ጥግ ይቅርታ ማድረግ እንዳለብን በሚያሳይ ነው የሰሙነ ሕማማት የሚጀምረው። እዛ ቆሞ እያለቀሰ ከተማይቱን አያት ከሚለው ማለት ነው። የክርስቶስ የመጨረሻ ንግግር የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። የሚገርመው እዛው መስቀል ላይ መሆኑ። ለምን? ገና ሚስማሩ ከእጁ አልወጣ፣ ገና የእሾህ አክሊል ልቡ ድረስ የተሰማው ነው። እያመመው ይቅር በላቸው ማለት በጣም ከባድ ነው። የወጋ ቢረሳ የተወጋ ይረሳ ይባላል። በእኛ ልማድ ተወግቶ የረሳው ክርስቶስ ነው። አንድ ሰው ወንድሙን ይቅር ማለት ያለበት እሱ ይቅር መባል የሚፈልገውን ያህል። እግዚአብሔር ይቅር እንዲለኝ ነው የምፈልገው መጠን አለ አይደል? እሱ ድረስ ይቅር ማለት አለብኝ። አይ አበዛው በቃ ካልኩ እግዚአብሔርም በቃ ሊለኝ ነው ማለት ነው። ስለዚህ ለሌላው ስትይ ወይ ለሌላው ስንል ሳይሆን ይቅር በለን የምንለው ለራሳችን ስንል ነው እና ሁሌም ራሳችንን እንድንወቅስ እና ይህን ጸሎት በጸለይን ቁጥር የይቅርታ ልብ እንደሌለንም እንኳን ቢያንስ የጥፋተኝነት ስሜት እንዲሰማን ለማድረግ ነው እና ይቅርታ ፍትህን አያስቀር። በእኛ ቤተክርስቲያን መጽሐፍ እግዚአብሔር መሐሪ ነው ፈታሂ ነው ይባላል። ይቅር ባይ ነው ግን ደግሞ ፈራጅ ነው፣ የፍትህ አምላክ እና ጀስቲስን የሚያስቀር አይደለም። ይቅርታ ነው የመጀመሪያው። እግዚአብሔር የይቅርታ መጠን ትንሽ ከኛ አይምሮም በላይ ነው። በመጀመሪያ በክርስትናው እግዚአብሔር ይቅር ያለው ተበድሎ፣ አሁን እኛ የበደሉንን ይቅር ስለማለት ነው አይደለ የምንወያየው። ተበድሎ ይቅር ማለት ድረስ ነው የእግዚአብሔር ምሕረት። ምክንያቱም ጠላቶቹ ሳለን በልጁ ሞት ታረቀን የሚላል። የሰው ልጅ እኮ አልተሳካለትም እንጂ መፈንቅለ አምላክ ነው ያደረገው። መፈንቅለ መንግስት ልለው አልችልም። አምላክ መሆን ነው የሞከረው። አምላክ መሆን ድረስ የተሞከረው ሙከራ አይቶ እግዚአብሔር ፍርድ ፈረደበት።
የፈረደው ፍርድ የሞት ሞትን ትሞታለህ ነበር፣ የነፍስ ሞት ነበር። ያን ፍርድ እንዳያነሳ እግዚአብሔር ቃሉን አይቀይርም። ፈታሄ ነው፣ ቅድም እንዳልነው የፍትህ አምላክ ነው። ፈርዶበት ደግሞ እንዳይቀር አዘነለት። ስለዚህ በማዘንና በመፍረድ መሃል ሆነ እግዚአብሔር ማለት ነው። ስለዚህ በሰው ላይ የፈረደውን ፍርድ በራሱ ላይ ያደረገው። በሰው ላይ የፈረደውን ፍርድ በራሱ ለማድረግ ደግሞ እግዚአብሔር ሰው መሆን አለበት። ለዛ ነው ሰው የሆነው። ለምን ሰው ሆነ? ሊያድን። አዎ፣ ግን ሰው ሳይሆንም ማዳን ይችላል። በሰው የፈረደውን ፍርድ በራሱ ለማድረግ ያን ሞት ለእኛ የፈረደውን ሞት ለመቀበል ነው። ስለዚህ ተበድሎ የካሰ እግዚአብሔር ብቻ። የእሱ የይቅርታ መጠን እንግዲህ የመዳን ትምህርት ይሄ ነው። እግዚአብሔር ለእኛ የሚያሳየው ይቅርታ እኛ ለራሳችን ከምናደርገው ይቅርታ በላይ ነው። አንዳንዴ አሁን የሆነ እኮ ፍርድ አለን ውስጣችን አይደል? ይሄ እንኳን ይገባኛል የምንለው የሆነ የፍርድ ሌቭል አለ እና ብንቀያየር ደግሞ እንጨራረሳለን። እንደምታውቂው አሁን አንቺ ላይ እኔ ላይ አንቺ ፈረጅ ቢባል እዚህ ምድር ላይ ሰው አይኖርም። ቀንጥሰን ነው የሚጨርሰው። በተለይ እኛም የምንሰራውን እንኳን ክፉ ነገር ሰው ሲያደርገው ደስ አይለንም እኮ። ኮፒራይት ይሁን ምን ይሁን አላውቅም። ጥፋት እኔ የማጠፋውን ሌላው ሰው ሲደግመው እናደዳል። እግዚአብሔር ዓለምን ከፈጠረበት ጥበብ ዓለምን ያዳነበት ጥበብ ይበልጣል የሚል አለ። አሁን ዓለምን የፈጠረበት ጥበብ አሁን አንድ ሰዓሊ ቢሆን ይሄን ስዕል ከሳለበት ያን ስዕል የሳለበት በጣም ተጠቧል ይባላል። ለእግዚአብሔር ግን ጥበቡ እኩል ነው። ለምንድን ነው የምናነጻጽረው ሲባል አንደኛ እኛ ዓለም ሲፈጠር አላየንም፣ ሲድን ግን አይተናል። የዓይን ምስክሮች እኛን ሰቅለን የገደልነው እግዚአብሔር ያሳየን በክርስቶስ ምንድን ነው ፍቅሩ እኛን እስከ መሆን ወርዶ ማለት ነው። በጣም እኮ ሰው ከመሆን በላይ መዋረድ የለም። በነገራችን ለፈጣሪ አሁን እኛ ካለንበት ዝቅ በሉ ቢባል እንስሳው ነው ቢባል እርግጠኛ ነኝ አበሻ ሁሉም አንበሳ ነው የሚሆነው። ከእንስሳም የሆነ ሞገስ ያለው የምትመርጪው አይደል? ሰው መሆን ለፈጣሪ ምንቱቱን እንዴት ዘንበለካው ይነሳ የሚል አለ በቤተክርስቲያን መጽሐፍ። ሰው ከመሆን በላይ መዋረድ የለም። በዛ ውስጥ ትህትናን እያሳየን ነው፣ ፍቅርን እያሳየን ነው። ቅርባችን ነው። አምላኬ ይወደኛል፣ ያስብልኛል፣ ቅርቤ ነው ከማለት አልፈን አምላኬ እኔን ሆነዋል ማለት እንድንችል አድርጎናል። ይቅርታን መንገድ ብናደርገው የተለያዩ ስቴጆች አሉት። በክርስትናው ዓለም ራሱ ክርስቶስም ወይም ከሱ በኋላ የተነሱ ቅዱሳንም አድርገው ያሳዩን የተለያየ አይነት የይቅርታ ደረጃዎች አሉ። እግዚአብሔር እስከ መርሳት የሚደርስ ይቅርታ ያሳያል። በደላችሁን ከእንግዲህ ወዲህ አላስብም የሚል ቃል አለ። አላስብም ማለት በቃ አላስበው እንዳልነበር አድርገዋለሁ። ፍርድ ቤት እንኳን እኮ በነፃ ቢለቀቅ ፋይል ይደረጋል አይደል? እግዚአብሔር ግን ያለ ፋይል ነው ይቅር የሚለው። አንድ አባት እግዚአብሔርን ይቅር በለኝ ካለ በኋላና ይቅር ካለው በኋላ ኃጢአቱ በኋላ ትዝ እያለው በጣም ይረበሻል እና በጣም ሲረበሽ ለእግዚአብሔር ምን አለው? ጌታ ሆይ ያ ይቅር ያልከኝ ኃጢአት እያስጨነቀኝ ነው አለው። እና እግዚአብሔር ምን አለው? የቱን ኃጢአት ነው የምትለዋል? ረስቼልሃለሁ ማለት ነው። እና ፎርጊቭ እና ፎርጌት የሚባለው እዛ ድረስ እግዚአብሔር መሄድ ይችላል። በሰማይ ያለ አባታችሁን እንድትመስሉ ጠላቶቻችሁን ውደዱ ይልና እሱ ለጠላቶቹ ዝናብ ያዘንባል ይላል። እግዚአብሔርን የሚጠሉ ሰዎች ዝናብ ይዘንብላቸዋል፣ ፀሐይ ይወጣላቸዋል። ሁሉንም ደረጃ አንድ ሰው እርሳ ድረስ ልናደርሰው አንችልም። ሌላው ግን እንደ ድካማችን ደግሞ እግዚአብሔር የተወልን ነገር አለ። ለምሳሌ ወንድምህ ቢበድልህ አንተና እሱ ሆናችሁ አናግረው። ከዛ አልሰማ ካለ ሌላ አንድ ሰው ጨምር። አልሰማ ካለ ለቤተክርስቲያን ንገራት፣ አባቶችን የቤተክርስቲያን ሰው አድርገህ ንገረው። ከዛ በኋላ እንደ ቀራጭውን ልትወው ይላል፣ ከሱ መለየት ትችላለህ ይላል። ይሄ ደግሞ ምን አይነት ነው? አቅማችንን አይቶ ነው። ይሄ ብቻ አይደለም ህጉ፣ ቅድም እንዳልኩሽ እስከ መርሳት ይደርሳል። ያ ካቃተኝ ግን ወይም እየተበደልኩ መካስ ማድረግ ወይ ለበደለኝ ሰው ጥሩ ማድረግ ካቃተኝ ቢያንስ አቅሜ እንደፈቀደ ደግሞ የተዘጋጁልኝ አሉ ኦፕሽኖች አሉ። እሱ ምንድነው? አናግረው ያንን ሰው መጀመሪያ አንተና እሱ ብቻችሁን ሆናችሁ አናግረው። አልሰማ ካለ ሌላ ሰው ጨምር። ብዙ ጊዜ እኛ ሀገር ተገልብጧል ሪቨርሱ። መጀመሪያ የሆነ ሰው ሲያስቀይመ ለሀገር እናወራለን። ከዛ እናንተ ሰዎች አውሩ ቁጭ ብላችሁ ተብሎ በሽማግሌ ነው የምናወራው። ግን ወንጌሉ የሚለው መጀመሪያ አንተና እሱ አናግረው። ብዙ ጊዜ እኛ ነገሮች በጣም የሚጋነኑ ታይተሽ ከሆነ ሰዎች ቃል በቃል ቁጭ ብለው ማውራት የሚችሉትን ነገር ሲያብላሉት ኮንቴምፕሌት ሲያደርጉት ዓመት 2 ዓመት ይፈጃል። አሁን አንዳንድ ሰዎች በይቅርታ ኮንሰፕት በጣም ይስማማሉ። የሆነ ሰውን በተመለከተ ግን ዜር ደግሞ እያለ ያለው እሱን ሰውዬ ነው ስፔሲፊካል እንጂ እሱማ መንገድ ላይ ስትሄድ የገጨህን ሰው ይቅርታ እሱማ ማንም ያደርገዋል። ለምን? የበደሉን ሰዎች ዓርብ ዕለት ክርስቶስ ላይ መከራ ካደረሱት ሰዎች ይከፋሉ ወይ? የፈለገ ቢበድሉን በሚስማር ቸንክረውናል ወይ? ያን ሁሉ ጅራፍ አውርደውብናል ወይ? እስከምን ይወርዳል የኛ አይምሮ? አሁን ለምሳሌ እኔ ኮስተር ብያለሁ፣ ፈገግ ብል ብሬኔ እየሳቀ ነው ብሎ ደስ ይለዋል። እየሳቁ እኮ ላይሆን ይችላል፣
በዚህ ደረጃ ትሪክ የሚደረግ ብሬን ነው ያለ። ኔልሰን ማንዴላ በጣም ጥሩ የተናገሩት ቃል ምንድነው? ቂም መያዝ ማለት ጠላትን ለመጉዳት መርዝ መጠጣት፣ እሱን ለማናደድ ብለህ ማለት መርዝ መጠጣት። በጣም ትክክለኛ ኤክስፕሬሽን ነው። ራሳችንን እንደምናሰቃየው አንደኛ ያ ሰው አንድ ነገር አድርጎ ሊሆን ይችላል። ምናልባት ያን ነገር ያደረገን አንድ ቀን ነው። እኛ ግን የቤት ስራ ተሰጥቶን የላይፍ ታይም እንዲያደርገኝ እኮ ስንል እንውላለን። ስለዚህ እያበላሸን ያለ ነው የዛን ሰው። ምናልባት እንደ አጋጣሚ ሆነ የበደለን ሰው በጣም የሰላም እንቅልፍ እየተኛ ሊሆን ይችላል። ምንም ላይ መስለው ይችላል። ትዝም ላይለው ሁሉ ይችላል። እሱ ያ ሰው የራሱን ህይወት እየኖረ እኛ ግን እሱ አንድ ቀን ያደረገውን እየዘከርን ጥሩ ነገር ሲሆን ደግሞ አናደርግም። የሚያሳዝነው ያ ነው። የሆነ ሰው ያደረገልንን ጥሩ ነገር ሁልጊዜ ብናስታውስ ያሉንን ጥሩ ነገሮች አሁን ስታይ ካሉን ጥሩ ነገሮችና ካሉ መጥፎ ነገሮች ጥሩዎቹ ይበዛሉ። ሁልጊዜ የሚወሩት ግን መጥፎዎቹ ናቸው። አሁን ሀገራችን ያለችበት ሁኔታ በጣም ብዙ መጥፎ ነገሮች አሉ፣ በጣም ደግሞ ጥሩ ነገሮች አሉ። እንደ ጀግናም የሚወራላቸው ዜናም የሚሆኑት መጥፎዎቹ ናቸው። የሚያቃጥል የሚገድል ሰው ሲወራለት ይኖራል። ይቅር በማለት ጉዳይ ግን የሚመሰገኑ ሰዎች ነው። መቼ ነው የይቅርታ ጀግና የሚኖረን? ይቅር ብያለሁ የሚል ፉከራ አለ በእኛ ሀገር። እንትን ውጋው ነው በለው ነው እንጂ ይቅር ብያለሁ ይቅር ማለት ነው ትልቁ ጀግንነት። እግዚአብሔርም ዓለምን ያሸነፈው በይቅርታ ነው እና የማይዘከር የማይወራለት ዘርፍ እንደውም የይቅርታው ዘርፍ። ይቅርታ ማድረግ ትልቁ ዋጋ ውስጣዊ ረፍት ነው፣ ሰላም ነው። እጄ ላይ የሆነ እሳት በጣም ትኩስ የሆነ ነገር ይዤ ከሆነ ያንን ነገር ብሰጠው ለዛ ሰው ወይም ወደሆነ ብጥለው ከዛ ከሚያቃጥለኝ ነገር እገላገላለሁ፣ ሪሊፍ አገኛለሁ። ቂም ውስጣችን በጣም እየሰራ እንዳልሽው ቅድም አንደኛ ዛሬ የተከሰተ ያህል ኢፌክት አለው፣ ውስጤን ስሜት ያነሳል። ሁለተኛ ከሌሎች ሰዎችም ጋር ዲል የማደርገው የሌላ ሰው ያደረሰብኝን ነገር እንደ ሪፈረንስ እየጠቀስኩ እያሰብኩ። ለምሳሌ አንዲት ሴት አንድ ወንድ በደል ቢያደርስባት ወንዶች ትላለች። ስለዚህ ከዚህ በኋላ የሚኖሯት ግንኙነቶች ሁሉ ያንን ከግምት ውስጥ ያስገቡ ነው የሚሆኑት። ወሬዋቸው ውስጥ፣ ምሳሌያቸው ውስጥ አሁን አንድ ሰው ይሄ እንግዲህ በሚዲያ ቋንቋ የአየር ሰዓት ይገዛል። ያ ሰው ቂም ሲይዝ እኔ ቂም ሲይዝበት እኔ ላይ የአየር ሰዓት አለው። ንግግሬ ውስጥ አለ፣ ወሬው ውስጥ አለ፣ ጥቅስ ቤቴ ብለጥፍ ልጆች ላይ ሁሉ አልፎ ተርፎ በደል የደረሰባቸው ሰዎች ልጆቻቸውን ቁጭ አድርገው ይመክራሉ። ለምንድን ነው አሁን ለምሳሌ ምድር ላይ 70-80 ዓመት ነው እንግዲህ ብንኖር ያንን 80 ዓመት የሆነ ሰውዬ ያደረገብኝን ነገር እያወራው ለምን ቀንሰዋል? አስቢው 80 ስለተባለ ራሱ አለ። አሁን አንድ ሰውዬ 80 ዓመት ቢኖር በእንቅልፍ የሚያሳልፈው ስንት ዓመት? በጣም ብዙ። ስለዚህ ግማሹ ቀንሽ። በማይረባ ነው እየበላን እየጠጣን እየታጠበን ምን የምናሳልፋቸው ቢቀነሱ እኮ በጣም ትንሽ ነች። እሷም በስታብን ነው ስለ ሰው ስናወራ ምንለው። እንዲህ አድርጎኝ እኮ ምን ይባላል? ሞኝን አንዴ ስደበው ቀኑ ሙሉ ራሱን ሲሳደብ ይውላል ይባላል። ስለዚህ ከዚች በጣም አጭር ዕድሜ ላይ የሆነ ሰው እውነት መጥፎም ከሆነ የሆነ መጥፎ ሰው ያደረገውን መጥፎ ነገር ወራ አባክነዋለሁ ወይ? ስለዚህ የራሳችንን ሩጫ የራሳችንን ህይወት መኖሪያ እድል ነው የሚሰጠን ይቅርታ ማድረግና መተው ማለት ነው። ይቅርታ የማይገባው እግዚአብሔር ይቅር የማይለው በምንም ምክንያት ይቅር የማይለው ኃጢአት አለ። እሱም ይቅር በለኝ አለማለት ነው። አንድ ሰው ይቅር በለኝ ሳይል በግድ እግዚአብሔር ፍሪ ዊልን ስለማይነካ የሰውን ነፃ ፈቃድ ስለማይነካ በግድ ይቅር አይልም። ይቅር ባለማለቱ ግን ደስ ይለዋል ማለት ነው። ቀስ ይፈርዳል ይላል ማለት እያዘነ ለሚፈርድባቸው እንኳን እያዘነ ነው የሚፈርደው። በመፍረዱ ደስ ይሰኛል። ልክ ልጅ አባት ልጁን ሲቀጣ እንደሚሰማው ስሜት ማለት ነው። እግዚአብሔር አባት አይደለም። ስለዚህ ይቅር የማይባለው ኃጢአት ይቅር በለኝ አለማለት ነው፣ አለመመለስ ነው። ቅዱስ ጴጥሮስ መጥቶ ጌታን ጠየቀው። ጌታ ሆይ ወንድሜ ቢበድለኝ ስንቴ ይቅር ልበለው? 7 ጊዜ ነውን አለው። አይ 7 ጊዜ አይደለም 7 ጊዜ 70 ነው አለው። ይሄን ካልኩሌት አድርገን 449 ምናምን ማለት አይደለም። 7 ጊዜ 7 ማለት ፍጹም ማለት 7 በምንም በዕብራውያንም ቁጥር ፍጹም ማለት ነው። ስለዚህ ፍጹም ቢበድልህ ፍጹም ይቅር በለው ማለት ነው። ቀላሉ ግን ቋንቋ ምንድነው? እግዚአብሔር ይቅር እንዲልህ የምትፈልገው ልክ ድረስ ይቅር በለው። አይ እዚህ ጋር በቃ ካልክ እዚህ ጋር ይበቃል ማለት ነው። ጥሩ ምሳሌ ራሱ ክርስቶስ የሰጠው ምሳሌ አለ። አንድ ሰውዬ ዕዳ ነበረበት እና መክፈል በነበረበት ጊዜ ሳይከፍል ቀረና የአበዳሪው ሰው መጥቶ
አሁኑኑ አምጣ ብሎ ይጠይቀዋል። ሲጠይቀው እግሩ ስር ወድቆ እባክህ ከፍላለሁ ሰርቼ ፍቀድልኝ ይለዋል። በጣም ብዙ ሺህ ገንዘብ ነበረ የተበደረው፣ በጣም ብዙ ብር እና ያንን አምጣ ሲለው እባክህ ሰርቼ ከፍላለሁ ብሎ እግሩ ስር ሲወድቅ ተወለት። በቃ በጣም ሲያለቅስ ሲያዝን ሲያየው ዕዳውን ተወለት ይላል። በብዙ ሺህ የሚቆጠር ገንዘብ ማለት ነው። ያ ዕዳ ተትቶለት ከሄደ በኋላ እሱ ደግሞ ትንሽ ገንዘብ ያበደረው ሌላ ሰው አገኘ። ያንን ሰው ሲያገኘው እንዴት ገንዘቤን አታመጣም ብሎ አንቆ እስር ቤት ጨመረው ይላል። ሰርቶ እንኳን እንዳይከፍል እስር ቤት ወስዶ አሰር። ይህንን ወሬ የሰሙ ሰዎች ሄደው ለጌታው ነገሩት። አንተ በጣም ብዙ ገንዘብ ተውክለት፣ እሱ ግን ትንሽ ገንዘብ አልከፈልከኝም ብሎ አንድን ሰው ወስዶ እስር ቤት ጨመረው ብለው ነገሩት። በጣም አዘንና ያንን ሰው ይህ ጌታ ወደ እስር ቤት ጨመረው ይላል። ምንድነው ሞራል ኦፍ ዘ ስቶሪ? ምሰሶ ብሏል ክርስቶስ። ወንድም ላይ ያለውን ጉድፍ ታወጣለህ፣ ላይ ግን ያለውን ምሰሶ ያለው የራስ ኃጢአት በጣም ብዙ ነው ታውቀዋለህ። የሰውየው ግን ከሩቅ ነው የምትታይ ትንሽ ነገር ነው እና ሰዎች ላይ የምናያቸው ድክመቶች በጣም ትንሽና ኢምንት ሊሆኑ ይችላሉ። እኛ ላይ ያለው ግን ግዙፍ ነው እና ይህንን ሁሉ አስቀምጠን ሌላው ላይ ስንጠቁም ግን የእግዚአብሔርን ይቅርታ እናጣበታለን። በመስታወት የተሰራ ቤት ውስጥ የሚኖር ሰው ድንጋይ ይወራወርም ይባላል፣ የፈለገ ቢጣላ። ምክንያቱም እሱ አንዴ ቢፈነክት ነው እሱ ግን ቤቱ ነው የሚፈርሰው እና ይህን ሁሉ ድክመትህን ይዘህ ሌላው ላይ ለምን ትጠቁማለህ የሚል ሀሳብ አለ። ይቅርታ መጠየቅም ይቅር ማለትም ሽንፈት ይመስለዋል ሰው መለማመጥ። አንዳንዴ አሁን ከራስ ስለሚጀምር ነው ከራስ መጀመር የፈለጉት። ለምሳሌ አሁን እኔ የሆነ ሰው በድሎኝ ይቅርታ ባደርግለት እንደመሸነፍ እንደመለማመጥ ወይም ሌላ ጊዜ ያን ነገር እንዲያደርገኝ ያንን በደል እንዲፈጽምብኝ እድል እንደሰጠው አድርጎ የመቁጠር ነገር አለ። ሀገር የሚባለው እኛ ተሰብስበን አይደል? እኛ ስንበዛ አይደል? የተለያዩ ክልሎች የተለያዩ ብሔር ብሔረሰቦች የሚለው ኮሌክሽን ነው እና በጣም የሚገርመው በሀገር ላይ የሚታዩትን ድብልቅልቅ የሚያደርጉ ሀገር የሚበጠብጡ ችግሮች የሚፈጥሩት ሰዎች ቢቆጠሩ የአንድ ከተማ አይሆኑ የአንድ ቀበሌም ላይሆኑ ይችላሉ። እዛም ላይ ያሉት የሚሆን ከዛ ውጭም ያለው ሰው የይቅርታ ልብ ቢኖረው በጣም ብዙ ችግሮች ይፈታሉ። በጣም የሚገርመው አሁን እንደ ሀገር ደረጃ ዋጋ እየከፈልን ያለ ነው ይቅር ባለመባባል አሁን በተፈጸሙ ጉዳዮች ብቻ አይደለም። አሁን በህይወት ያሉ ሰዎች መፈጸሙንም በማያውቁት ባልነበሩበት አጥሮን ማለት ነው መጣያ አጥሮን አሁን ያለው ማንግባባባቸው ቶፒኮች አልበቃ ብለው አርካይቭ እያወጣን እያጠናን ማለት ነው ምርምር እያደረግን እንግዲህ መማር ጥቅሙ ሶሉሽን ማምጣት ሲችል ነው አይደል? እንግዲህ በትክክል በልቶ የሚያድር ነሰሲቲ አሁን ይሄኛ ሀገር እኮ ቤዚክ ኒድስ የሚባሉት ነገሮች እኮ ሌክዠሪ የሆኑበት ሀገር። አሁን ሰው መጠለያ፣ ቤት፣ ልብስ፣ ምግብ መነሻ እንጂ መድረሻ አይደለም። ግን አብዛኛው ሀበሻ ህዝብ በሙሉ የኢትዮጵያ ህዝብ ማለት እንችላለን ከሌላው አፍሪካውያንም በተለይ እውነት ለመናገር ጎረቤት እኮ አፍሪካ ሀገራት ዶሮ እኮ እንደ ቺፕስ መንገድ ላይ የሚበላበት እንደ ሳውዝ አፍሪካ እኮ ፍሪጅ ውስጥ ዶሮና ቢራ እንኳን የለኝም ብለው የሚለምኑ ነዳናል። ቢራና ዶሮ እንኳን የለኝም። ስለዚህ ከአፍሪካውያንም ጭምር በጣም ያነሰ ቤዚክ ኒድስ የሚባሉትን የህይወት ዘመን ግብ አድርገን ቤት ሰራ እንትን መኪና ኖረው እነዚህ ቤዚክ የሚባሉት ነገሮች የህይወት ዘመን ግብና እኔ አንዳንዴ ለመኖር ስንዘጋጅ እንሞታለን። ለመኖር ሲዘገጃጅ ያረጃል ወይ ይሞታል። እንዲህ አይነት ስታተስ ላይ ያለን ህዝብ፣ ቆሻሻ ውሃ የሚጠጣን ህዝብ፣ ትምህርት ለመማር ብዙ ኪሎ ሜትር የሚሄድን ህዝብ ጥቂት ፊደል የቆጠረው ሰው የተሻለ ነገር ሊያሳየው ይገባል። የመጀመሪያው ነገር ከአስቀየመን ሰው ጋር ለምሳሌ የሆነ ሰው በደል ሲበድለን ቶሎ አክሽን አለማድረግ ማዘግየት ጥሩ ነው። በተናደድንበት በጣም በተበሳጨንበት ሰዓት አክሽን አለመውሰድ የማንፈልገውን ነገር ልናደርግ ስለምንችል በኋላ ሪግሬት የምናደርገውን ነገር አክሽን እንድናደርግ ያደርጋል። ሁለተኛ ራስን መመልከትና ምናልባት ያ ሰው አደረገኝ የሚለውን ነገር ወይ ያ ሰው ላይ ወይ ሌላ ሰው ላይ አድርጌው አላውቅም እኔ ራሴ። ሰው ወደሆነ ደረጃ ላይ ሲደርስ ሰዎች በሚሉት ሁኔታ አክተር እንጂ ሪአክተር መሆን አያስፈልግም። ሰዎች የአንቺን አስተሳሰብ መወሰን እንዲችሉ ማድረግ ነው። በተናገሩሽ ነገር አንቺ እንደዛ መሆን ስትጀምሪ ተበሳጭተሽ ለምሳሌ የሆነ ነገር ብዬ አንቺ ዛሬ ቀኑን ሙሉ እንዴት እንደምትይ መወሰን ከቻልኩ አንቺ ሪአክተር ነሽ፣ አክተር አይደለሽ። እኔ የምለው ነገር ግን ምንም የማያደርግሽ ከሆነ ሰምተሽው ምንም ሪአክት የማታደርጊ ከሆነ
አንቺ ነሽ ራስሽን እየመራሽ ያለሽ፣ እኔ እየመራውሽ አይደለም ነው። እና ራሳችንን ማለማመድ ቢያንስ ግን አድሚት ማድረግ ይቅርታ። አሁን አንዳንዴ ሁሉንም ስቴጅ በአንዴ ማምጣት ላይቻል ይችላል። ልምምድ ውስጥ ነን። አሁን ክርስትና ውስጥ ይህንን ልናገረው እንጂ የትኛው ስቴጅ ላይ ነው የሚለውም ባለቤቱ ነው የሚያውቀው። ሁሉን ስቴጅ በአንዴ ባናመጣው ቢያንስ ግን መለማመድ፣ አንደበትን ከመግዛት ሪያክት ከማድረግ ከመበቀል እያልሽ መሆን የምንፈልገውን ነው የምንሆነው። ምድር ላይ እንደዚህ አይነት ሰው ነው የሚባል ነገር የለም። አንድ ሰው ተለማምዶ የሚያመጣቸው በፕራክቲስ የሚያመጣቸው ሰብዕናዎች አሉ። መሆን የምንፈልገውን አይነት ሰው እንሆናለን። ምድር ላይ ፖቴንሻሊ እንደዛ ሆነን የተፈጠርነው። ስለዚህ ራስህን ስትስለው ከነዚህ ነገሮች የጸዳ አድርገህ መሳል ከቻልክ ማጥፋት ይቻላል።